ሰላም ዩቲዩብ ላይ ብቅ ማለት ወስኛለሁ። ዩቲዩብ ብዙ አድማጭ አለው ኦል ኦቨር ዘ ወርልድ። እናም ወደ ዩቲዩብ ብቅ ስል አንዳንድ ጊዜ አንዳንድ ነገሮችን እንሰማና ልክ ያልሆነ ነገር ስንሰማ እንዴት አድርጌ ሜሴጅን ላስተላልፍ፣ ማን ሊሰማኝ ይችላል ብዬ ሳስብ ዩቲዩብ ላይ ብዙ አድማጭ አለ። ብዙዎቻችን ዩቲዩብን እናደምጣለን፣ እናያለን፣ አንዳንድ ነገሮች አንዳንድ ፕሮግራሞችን እንትን እናደርጋለን እና እዚሁ ዩቲዩብ ላይ ነው ያደመጥኩት። ከዚሁ ከለንደን ልጃቸው ያልሆነ እጽ ምናምን እንደዚህ ድራግ ውስጥ ሱስ ውስጥ ገብቶባቸው ኢትዮጵያ ሄዶ እዛ ቢቀጣ እዛ ቢታረም ብለው የወሰዱ ወላጆችን ታሪክ ያዳመጭ ነው። ወላጆች የትም ዓለም ያለን ወላጆች ማለት ነው። ልጆቻችን በተለያየ ፐርሰናሊቲ ይመጣሉ። በተለያየ ነገር መቼም ሰዎች አሉ የተለያየ ጥፋትን የተለያየ ስህተቶችን ሲሰሩ እናያለን። ስህተቶቻቸውን እኛ ማረም፣ እኛ ማስተማር፣ እዛው ራሳቸው አብረን ሆነን ዴይ ቱ ዴይ እየተከታተልን ከስህተታቸው እንዲመለሱ መንገዳቸውን በትክክል እንዲሄዱ እኛ ካላደረግን ወደ ኢትዮጵያ ልከን ለወዳጅ ለዘመድ ለአያት ምናምን እዛ ትንሽ ይቀጣልኝ፣ እዛ ትንሽ ብትመታውን ፖሊስ አይመጣም፣ ብትቀጫትም ሕግ አይጠይቅም በሚል ሳቢያ የምትልኩ ወላጆች ታረሙ። እውነቴን ነው የማጫውታችሁ፣ ታረሙ። ልጆቻችሁ ኢትዮጵያ ወስዶ ማሳደግም ካለባችሁ ሂዱ አብራችኋቸው። ወላጅ ወይም ደግሞ አያቶች፣ ቤተሰብ፣ ዘመድ እንትን ዕዳ የለበትም። የጣላችሁት ልጅ በወዳጅ በዘመድ እንዴት ነው ሊታረም የሚችለው? እንዲያውም እልህና ቂም ከማስቀረት ሌላ ምንም የምትፈጥሩት ነገር የለም። ኢትዮጵያ መሄድ ካለበት ልጃችሁ ወይም መሄድ ካለባት አብራችኋት ሂዱ ወይም አብራችሁት ሂዱ። ዘን አብራችሁ እዛው እየኮተኮታችሁ እያስተማራችሁ ትክክለኛውን መንገድ ልጆቻችሁን የማስያዝ ኃላፊነቱ እናንተ ላይ ነው። ኢትዮጵያ ልካችሁ ኢትዮጵያ ገና ለገና ለልጆች ስነ ምግባር የልጆች እኛ ባደግንበት ያድጋሉ። አይሆንም። በነገራችን ላይ ኢትዮጵያን እኛ እንደተውናት አይደለች። ኢትዮጵያ ውስጥ እንደው ከሚታወቁት እስከማይታወቁት ድረስ በተለያዩ ሱሳሱስ የሚያዝ ህብረተሰብ በዝቷል። ስለዚህ ልጆቻችሁን እራሳችሁ ሸክፉ፣ ፍቅር ስጧቸው። ልጅ ይሳሳታል። ተሳሳተ ተብሎ ግን አይጣልም። ስህተትን የራሳችን እንሸከም።